አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ አለሁላችሁ። ውድ ቤተሰቦቼ ዛሬ እስቲ ይሄ ለበን ነው፣ 1 ሊትር ለበን ነው። እዚህ ጋር የልጅ ነገር 1 ሊትር ዘባዴ ያምጣልኝ ብለው ይሄን ዘባዴ ያመጣልኝ ማለት ነው። ልጁ ነበር ጥለብልኝ ያልኩት። ሴትዮዬ የለችም። ሴትዮዬ ስለሌለች ልጁ ነበር ያዘዝኩት። አይቤ ለመስራት ነበረ ቀድኩት ማለት ነው። ኢንሻአላህ በዚህ በአቅሙ ደረጃ እሰራለሁ ዛሬ። ሐሊብ አለኝ እዚህ ጋር። ሐሊብ ደግሞ ይሄ ኩባያ አክል ያስገባለሁ ማለት ነው ውዶቼ። እና አብረን እንስራ፣ ተከተሉኝ። ላይክ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ አበረታቱኝ እስቲ። እኔም እህታችሁ አይደለህ እንዴ? እህታችሁ ነኝ፣ አበረታቱኝ። አዲስ ነኝ፣ ያው ገና እንቅስቃሴ ላይ ነኝ ውድ ቤተሰቦቼ። እናንተ አላችሁልኝ ብዬ ነው የጀመርኩለት ማለት ነው። እና እያበረታታችሁኝ አበረታቱኝ እላችኋለሁ። ይኸውላችሁ ይሄ ለበኑ ዘባዴ አስገባሁኝ፣ ለበን አስገባሁኝ። ከዛ በኋላ አሁን 1 ኩባያ ሐሊብ እጨምርበታለሁ። አይቤ ያጣፍጣል ሐሊብ ማለት ነው። እኔ አገር ቤትም እናቴ ወተት እንትን ብላ ገፍታ እንትን ካወጣች በኋላ ቅቤ ካወጣች በኋላ በመጨረሻ ላይ ደግሞ ንጹህ እንትን ሐሊብ ትጨምር ነበር ማለት ነው። ወተት አዲስ የታለበ ወተት ትጨምር ነበር። ለምንድን ነው ብዬ ስጠይቃት እንትን አይቤ ያጣፍጣል፣ ቪታሚንነትም ይኖረዋል፣ ለምን እስከነ ቅቤው ስለሆነ ብላ ትነግረኝ ነበር ማለት ነው። እና እንደዛ ነው እላቸዋለሁ። ለምን እኛ በተቻለን አቅም ሰርተን ራሳችን ማስደሰት ነው ማለት ነው ውዶቼ። ይሄ ይመስላል። አሁን ለስንት ደቂቃ ያክል እሳት ከፍቼ እዚህ ጋር አስቀምጠዋለሁ። ትንሽ ሞቅ እስከሚል 5 ይበቃዋል። ከዛ በኋላ 2 አረገዋለሁ ማለት ነው። ቁጥሩ አሁን 5 ነው። ሞቅ ሲልልኝ 2 አረገዋለሁ ማለት ነው። ቀንሼው ይቀመጣል የተወሰነ ሰዓት ያስታውቀናል። ከዛ በኋላ ተመልሼ ያሳያቸዋለሁ ውድ ቤተሰቦቼ እንዴት እንደሚወጣ። ደስ በሚል ሁኔታ ነው የሚወጣው ማለት ነው። እሺ ውድ ቤተሰቦቼ ውድ ወገኖቼ ይኸውላችሁ አይቤ በዚህ መልኩ ጨርሰዋል ማለት ነው። እንሻላ አሁን ሲበርድ ደግሞ በቃ አሁን በቅቶታል። እዩት፣ ማሻላ ሆነዋል ማለት ነው። በቃ ይኸውላችሁ ውሃውና አይቤው የግል ግል ሆነዋል። ይኸውላችሁ እና ኋላ ደግሞ በርዶ ሲያልቅለት አጥለዬ አሳያቸዋለሁ። ያኔ በትንሹ ነው ሰራው። ሌላ ጊዜ እንኳን በትልቅ ድስት ነበር የምሰራው። እሺ ውድ ቤተሰቦቼ እዩት በሚያምር ሁኔታ ዋው ያስብላል። አያችሁት ደስ እንደሚል። እዚህ ጋር ማጥለያ አዘጋጅልቼለታለሁ። በደንብ ነው የቀዘቀዘው፣ በደንብ በርዶ ወጥቶለታል። ማሻአላ እዩት። ለምንድን ነው ሀገራችን የሚናፍቀን? ሰርተን እንደዚህ ሙያችን አናሳያቸውም። እኔ ሴትዮዬ በጣም ነው የምትበላው ማለት ነው። በነገራችን ላይ በጣም ነው እየተመቻት ማለት ነው። እንደዚህ አይነት ነገር መስራት አያውቁበትም እነሱ። አጋጣሚ ከሰሩም የሆነ እንትን
ይሄ ምንድን ነው ሎሚ እንትን ስጋ ሲታጠብ የሚገባው እሱ ነገር አስገብተው ነው አበላሽተው ነው የሚሰሩት ማለት ነው። ከሰሩም ማለት ነው። እሱ ነገር በጣም ነው እኔ እንትን የሚለኝ። ግን ትክክለኛ አይቤ የሚወጣለት ይኸውላችሁ፣ ይኸውላችሁ። አያምርም ግን ሀገራችን ለምንድን ነው የምናስታውሰው? ይሄ ደግሞ ይሸጣል ምን ማለችኝ ሴትዮዬ። እንደዚህ ጂብነ ማለህ በሚሉት ይሰራሉ። ነገር ግን ይሄ ውሃ ራሱ ይሸጣል ጥሩ ነው ምናምን ብላ የሆነ ቀን አስቀምጥልኝ ብላ እንትን አለችኝ፣ ጠጣችው ማለት ነው። ግን እኔ ጨጓራ ይነካኛል፣ እውነት ለመናገር ጨጓራ ይነካኛል። እንትን አይደለም የሀገራችን የላም እንትን ከሆነ እንጂ እንደዚህ የተገዛው እንኳ አልጠጣም። ይሄ አሁን እደፋዋለሁ ነው፣ ሴትዮ የለችም። ስለዚህ ይኸውላችሁ እዩት፣ ማሻላህ ፍትፍት ያለ አይቤ ማለት ነው። ሁሉ በእጄ ሁሉ በደጄ። ይኸውላችሁ ውድ ቤተሰቦቼ ፍትፍት ያለች አይቤ ፍትፍት ያለች አይቤ ወጥታልኛለች። ይኸውላችሁ በማጥለያ አስገብቻት እንደዚህ ጥልልል ብላ እርግፍ ትላለች ማለት ነው። ውድ ቤተሰቦቼ ይኸውላችሁ ውሃው ይሄ ሰሞኑ ሴትዮ የሆነ ነገር ይጠቅማል ጥሩ ነው ጠጣለው ምናምን ብላ አስቀምጥላት ነበር። ትንሽ እኔ ስሞክረው ደግሞ ጨጓራ እንትን አለኝ ማለት ነው። ግን ያው ሀገራችን ቢሆን ጨው ሳይገባበት ሀገራችን የላም ወተት ቢሆን ይጠጣል። ይህም የላም ወተት ነው። ነገር ግን ብዙ ነገር ዘባዴ ሲሰሩ ብዙ ነገር አደርገው ስለሚሰሩት ብዙ አፌ ከፍቼ መጠጣት አልቻልኩኝም እና በጣም አሪፍ የሆነ አይቤ ነው እየወጣልኝ። ሹፉ ማሻአላህ ማሻአላህ